l'amico accese Canubu giro che ti sei finessa Yaccise l'amico accese Canubu giro che ti sei finessa Yaccise Dura fatto minili che io mi devo cita Sununu pagina matan che nagadanita Dura fatto minili che io mi devo cita Sununu pagina matan che Oromo arrasuan unifne Oromo arrasuan unifne Akawanu birradorku dadamne Akawanu birradorku dadamne Ingabadu lamudina domne Ega jalisun kenan tolle Afan manunu wali galle 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 Oh minili Oh nutina Oh gottasa Oh nibena Oh minili Oh nutina Oh gottasa Ibena ባይዳ አቦቴ ላይ በነራስ ካሳ ያደረገውን ፍጅት እና የመሬት እንትን ኢቪክሽን በዚህ በኖርዝ ሸዋ አካባቢ ማለትም በሜታ ሮድ የተደረገውን ግድያ በዱላ ቆርቻ የተደረገውን ፍጅት አኖሌን ሰላንቆን የጂ በረበዲጂልን በዚህ በቆቃ አካባቢ በኢቭን በኔ እድሜ የጣሊያን ካሳ እንትን ተብሎ የቆቃ ግድብ አዋሽ ሲገደብ የዚህ የሲባና የግንዶ ኦሮሞዎች ማለት ከጂሎ እንትኖቹ 6 ጂሎ ቤተሰቦች ውስጥ አንዱ የሲባና የግንዶ በቆቃ አካባቢ በአዋሽ አካባቢ ሰፍሮ የሚገኝ የሲባ ሙሉ በሙሉ ተነቅለው ግማሹ ወደ አቦሳ ወደሚባል ሰፈር ገብቶ ፓርቲስ ጋር እንዲዋጋና እንዲሞት ሞቷል በሰው መሬት ላይ እና ሀገር ላይ በማስ ወደ ሌላ ጥያቄ እንለፋት ሄደው ሁሌ ወደምንሰማው መፈክር ማለት የ3000 ዘመናት ታሪክ ያላት ሀገር ወደሚባለው እንምጣ ኢትዮጵያ ለ3000 ዘመናት አንድነቷን ጠብቃ የኖረች ሀገር ሲባል ይሰማል ኢትዮጵያ ከ3000 ዘመናት በላይ እድሜ ቢኖራት ችግር የለውም ነገር ግን ኢትዮጵያ ለ3000 ዘመናት በዛሬው ቅርጿ ኖራለች I think ያንን አሁን በቲፒኤልኤፍ ገዳል በኦሮሞ ህዝቦችም ትግል ያ ፎርቲፋይድ የሆነ መሰለኝ I think ኢንተሌክቹዋሉም ቢተር ፒል ሊሆን ይችላል ጄካንስ ዋለው ይጦር ነው 3000 ኖረች ሀገር የሮማን ኢምፓየርም የባይዘንታይን ኢምፓየርም አልኖረም ኦኬ አፍሪካ ውስጥ ህዝቦች ከየት መጣ ታዲያ ከምን አምጥተው ነው ዝም ብሎ አንድ የውሸት ከእስክንድሪያ የኮፕቲክ ኦርቶዶክስ ቸርች በአጼ ለምን ሶስቱን ይወድ እንትን ብሎ የመጣ የሐሰት ጽሁፍ አለ ኦኬ ፕሬስተር ጆን ኦፍ ዘ ዌስት የሚባል ሁሉ never existed such a ruler አሉ እና በዛን ጊዜ ነው እነዚህ ቅድም አድርጋለሁ የኢትዮጵያ ህዝብ ታሪክ የሚባሉት ከአጼ ይኩኖ አምላክ በኋላ ነው የመጣው በተለይም በአጼ አምደ ጽዮን ዘመን የተጻፉና ምንጫቸው ከታሪክ ነገስታትና ከድርሳናቱ የተለቀሙ ከጠፋም ጻፎች ከራሳቸው በሚፈልጉት መልክ አመንጭቶ ነው ያስቀመጡት የነገስታቱ ህይወት ታሪክ በጻፎች አዲስ ኪዳን ጥቅሶች ጋር ኦሪት ዘፍጥረትና አዲስ ኪዳን የሚባሉ አይሁዶች የጻፉት መጽሐፍ ቅዱስ በዛ አይነት ወደ ግሪክ የተተረጎመ አለ አሁን ሃይማኖት መመሪያ ነው በዚህ አይነት ከዚህ እንትን ያሉ ነው ከአዲስ ኪዳን ጥቅሶች ጋር በማያያዝና በማሰማመር የተዘጋጁ የነገስታት ታሪክ ተቢዎች ናቸው እንጂ ምንም አይነት እንትን የለም የውጭ ሀገር ጻፎች ይህንን ወስደው በመተርጎም ፕሬስተር ጆን ኦፍ ዘ ወርልድ ኢትዮጵያ ዘ ክርስቲያን ስቴት ሃይላንድ ክርስቲያን ስቴት ያሉ በዚህ አይነት እንትን ብሏል ወይም ደግሞ የጥናት ውጤት አድርገው በማቅረብ የበለጠ የታሪክ አላደረጉም ለጥቆች ግን እዛ ቤተ መንግስት ወጥተው ነው ቆሪዮን አቶ ሄደው እዚህ ጋር ስለውጪ ጻፊዎች ሲያነሱ አንድ መጽሐፍ አስታውሱኝ እንደ አውሮፓውያን አቆጣጠር በ1972 በጆን ማርከኪስ የተጻፈ መጽሐፍ ነው ኢትዮጵያ አናቶሚ ኦፍ ትራዲሽናል ፖሊቲ በሚል በዚሁ መጽሐፍ ያነበብኩት አንድ የግርጌ ማስታወሻ ወደ አማርኛ ሲተረጎም እንደዚህ ይላል
ብዙዎቹ መሰረታዊ የባህላዊት ኢትዮጵያ ብሔራዊ ስሜቶች የተዋቀሩትና የሚቆራኙት በ14ኛው ክፍለ ዘመን ከመጣውና ክብረ ነገስት ወይም የነገስታት ዘር ተብሎ ይጠራ ከነበረው ስም ጋር ነው። ዋናውና መሰረታዊ እንድምታውም የመጣው ከምዕራብ እስያ ክፍለ ዓለም የመነጨውና ከታዋቂው የንጉስ ሰለሞንና ንግስት ሳባ አፈታሪክ ነው። አፈታሪኩ ንግስት ሳባ ጥበበኛውን የእስራኤል ንጉስ ሰለሞንን ለመጎብኘት ስላደረገችው ጉዞ ይናገራል። እንዴት የንጉሱ ዕውቀት በንግስቷ ምግባር እንደሰፈረና ንግስቷ ከንጉሱ ጸንሳ ወደ አገሯ እንደተመለሰችም አያይዞ ይተርካል። ይህ ግንኙነት ደግሞ የሰለሞን ስርወ መንግስት መስራች እንዲሁም የኢትዮጵያ ንጉስ ወደ ነበረው የመጀመሪያው ምኒልክ ይወስደናል። ምኒልክ ተወልዶ ካደገ በኋላ አባቱን ይጎበኛል። ጉብኝቱን ሲጨርስ ከአባቱ መቅደስ ታቦት ሰርቆ ወደ አገሩ ኢትዮጵያ ይመለሳል። እሱ ብቻ አይደለም፣ የእስራኤል የመኳንንትና የቄስ ልጆችንም ወስዶ ነበር ወደ አገሩ የተመለሰው። ከታች የምናነሳውን ታሪክ እውነተኛ ለማስመሰል በጥንቃቄ የዋናው ታሪክ አካል እንዲሆኑ ተቀምረው የተጨመሩ ተረቶችና ግለሰባዊ ምሳሌዎችም ብዙ ነበሩ። እነዚህ ተረቶችና ምሳሌዎች የተለያየ ስረ መሰረት የነበራቸው ናቸው። እንግዲህ አፈታሪኩ ይህንን ከንጉስ ሰለሞን ዘመን ጋር በማገናኘት ኢትዮጵያን የተለየችና ጥንታዊት ሀገርነት በዚህ መልኩ ይመሰክራል። እናም ጥንታዊው ልማድ ታሪክን ከዚህ አፈታሪክ አስልቶ ለ3000 ዘመናት የነበረኝ ታሪክ ይላሉ ጆን ማርከኪስ በመጻፋቸው። ኮሬክት ትክክል ነው። ታቦር ዋሚ the best book prescription ማንኛውም ኦሮሞ ነኝ ብሎ ለሚታየት መግባቡ ብቻ መጨረሻ ላይ ያሳተሙት very book እንትን ነው። የታቦር ዋሚ መጽሐፍ የውገና ድርሰቶችና የታሪክ እውነቶች የሚል በታቦር ዋሚ አዲስ አበባ 2006 ተጻፈ አለ። እንደዚህ ደግሞ የመኩራቡቻው very fantastic አሁን በመጨረሻ ላይ የተጻፈው contours of the emergent and ancient Oromo nation ብዙ የተጻፉ እነዚህ very recent ናቸው። ከዚሁ ሳንወጣ ከ3000 ዘመናት አፈ ታሪኩ በተጓዳኝ ማለት ነው የአባቶች አደራ የሚል መፈክርም አለ። የተባሉት አባቶች እነ አጼ ምኒልክ እንደሆኑ እንገነዘባለን። በእነዚህ ወገኖች እምነት የኦሮሞ ጀግኖችና አባቶች እነ ጀነራል ታደሰ ብሩ፣ እነ ባሮ፣ እነ ማሞ መዘምር፣ እነ መገርሳ በሪ ሳይሆኑ ከሩቅ ምናልባት እነ ጎበና እና ከቅርብ ደግሞ እነ ጀነራል ጃገማ ኬሎ ሊሆኑ ይችላሉ። አደራ ሲባል ደግሞ ያው የነ ምኒልክ የግፍ ታሪክ ነው። ነገር ግን ያ ግፍ ለማን ነው አደራ ሊሆን የሚችለው? በርግጥ እነ ምኒልክ ለኦሮሞ ጀግናና አባት ሊሆኑ ይችላሉ ቦይዶ? Any country that subscribes to that ideology of fatherland is a Nazist state. አበሾችም አሁን በማናቸውም የኢትዮጵያ አንድነት ተቀንቃኝ በሙሉ የሚያራምዱት ምን ነው? ቁቤን እናጥፋ፣ ኦሮምኛን እናጥፋ፣ አማርኛ አንድ ቋንቋ ኢትዮጵያን ትምትል፣ ኢትዮጵያ በቀድሞ ክፍለ ግዛት ወይም ክፍለ ሀገር ተመልሳ ትተዳደር፣ ወያኔ አትሊ ለይስሙላ እንኳን ኤትኖ ናሽናል ስቴት ፌደራል ስትራክቸርን አትሊስት ከህንድ ከናይጄሪያ ለማስመሰል ያህል አትሊስት ካውንተር ፖለቲካል ኢኩሊብሪየም አድርጎ ራሱንም አንዱን ከአንዱ ያዋጋም ለማኖር የሚችል ያልተነካ ኢትዮጵያ ውስጥ ያልተነካም ጥያቄ ይኸው ነበርና አይደር ሳም ሄሮይክ እንትንን ወስዷል ቲፒኤልኤፍ በህዝብ ኦንሊ ሪፎርም ዛት ቲፒኤልኤፍ ራሱን በኢትዮጵያ ውስጥ ስር ሰዶ መንግስት ሊሆን የሚችለው ይህንን ያልተነካውን የኢትዮጵያን በሽታ ብቻ ነው። የአባቶች አደራ የሚለው ጉዳይ ፋሽስታዊ ሆነ አምባገነን ስርዓት የሰፈረባትን በምኒልክ እና በኢምፔሪያሊስቶች ካርታ እስከ ቦረናን ኦሮሞን ህዝብ ለሱዳን ለኬንያና ለኦሮሞ በኢትዮጵያ ውስጥ ስር በማስገባት ሶማሊያን ግማሽ ወደ ኢትዮጵያና ወደ ሶማሊያ እንትን በጣሊያን በእንግሊዝና በፈረንሳይ በመከፋፈል የተፈጠረችውን አገር እንደዚሁ እንደገለን የገዳይ ዘሮች ጋላ ገዳይ ይባሉ አሉ። ኦሮሞ አገር ተወልዶ አድጎ አካባቢ ህዝብ አብሮ መኖር ሲችሉ ጋላ ገዳይ ነን ብሎ ኦሮሞን በመግደል በኦሮሞ ላይ ምድር ለሚወሩ አሉ። ያ ማለት ሁሉም አማራና አደረገ አይደለም። ይሄ አባት አደራ አበሻ አንዲት ኢትዮጵያ ወያኔን እንዋጋለን የሚሉት አብዛኞቹ ተቋሞች የፋሽስት አቀንቃኞች ናቸው። ለምን እቺኑን በቅርጽ የተቀመጠችዋን የክልል መንግስታትን ለስሙላም ከተቀመጠችው ለማውደም ነው። እና ይሄ ናቸው የአባት አደራ የሚለው ኢትስ ፋሽስት ክሊክ ኢትስ ፋሽስት አባት እናት አንዲት ኢትዮጵያ
ወደ ሌላ ጥያቄ እንለፋ። በአንድ ሀገር የአገር አንድነትን የሚጠላ የለም፣ የአንድነትን ጥቅም የማይረዳ ያለ አይመስልንም። ነገር ግን በዚያ ሀገር ስለ አንድነት የሚያቀነቅኑ ወገኖች የአገር አንድነት ጥቅም ለነሱ ብቻ የተገለጠ ሚስጥር አድርገው ነው ሁሌ የሚነግሩን። አንድነት የሚለው ቃል እንደ መፈክርም ይደጋገማል። ለምንድነው የአገር አንድነት እነሱን ብቻ እንደዚህ የሚያስጨንቀው? ቦይዳው በመጀመሪያ አንድነት የሚለው ቋንቋና ኢትዮጵያ የሚለው ቋንቋ ማንን ነው ሳትስፋይ የሚያደርገው? ኢትዮጵያ ነኝ ብሎ ፕሪቪሌጅ ሆነው የሩሊንግ ክላሱና ኤሊቱን እነሱን ትውልድና በዚሁ የውሸት ታሪክ የተሳከሩ ብሬን ወርክ የሆነው ብቻ ነው። ኦኬ ኤሊትሬት ሆኖ ኤሊቱ የኢትዮጵያ ሩሊንግ ክላስ የኮፕቲክ ኦርቶዶክስ ወራሴ መንግስት የሆኑትና በዛ ታሪክ ሐሰት ታሪክ ትውልዳቸው ጥማታቸው ወይም ደግሞ በዛ በግሩፕትና ወይም ደግሞ በስሙ ሳትስፋይ ሆኖ ትውልዳቸው ጠፍቶ ኦሮሞ ሆኖ ወደ አማራ ወደ ትግራይ ተለወጡ በዚህ የሚያምኑ አሉ። ኢትዮጵያነት የሚያቀነቅኑት አሁን አብዛኞቹ እቺ በቲፒኤልኤፍ ሬጂም ስር የስሙላ ነፃነት እንኳን የስሙላ የካርታ ክልሎች ኦሮሚያ 6 የሆኑ ሪጂናል ስቴቶች ተፈጥሯል። የብሔር ብሔረሰቦች ስቴቶች ተፈጥሯል። ያንን እንኳን ነው ሀገር በጎሳ የተከፈለች ሀገር ነች። ወያኔ በዘርና በጎሳ ከፋፈለን ለጦርነት እንዲያመችና ኢትዮጵያን ሕዝብ አንድነት ለማናጋት ሲል ነው ይሄንን ያመጣው ነው የሚሉት። ህዝባዊ ወያኔ ሓርነት ትግራይ የነፍጠኛውን እንትን ቆስሏል። አንድም ያው ፖለቲካል ዘይቤ ነው። ሰከንድ ሁለተኛ በመሬት አዋጅ ደርግ እንትን ብሎታል። ሜን ኢኮኖሚክ ሪፎርሞችን ኦልሬዲ ደርግ እንትን ብሎታል። በጊዜው የነበረውን ሶሻል ሀሳብን በመያዝ ሁሉም መፍትሄ ነው ለሁሉም ህዝቦች መፍትሄ ነው ብሎ የኦሮሞ ምሁራን፣ የአማራ ምሁራን፣ የጉራጌ ምሁራን፣ ምን የወደሬ ምሁራን ሁሉ ተዛግሮ ኢትዮጵያ ውስጥ የነበሩት ሁሉ that socialism is a panacea, a general solution to the whole pain of the society. Everybody subscribed to that. It did not work because the pain, the marzu, ሲወርድ የመጣው አጸያፊ ውርደት የተሞላበት ታሪክ በማንኛውም ስርዓት ሊሸፈንና መፍትሄ ሊያገኝ በሚያስችል ሁኔታ አይደለም ኢትዮጵያ ተገነባችው። እዚህ ጋር አቶ ሄደው አንድነት የሚለው ቃል ለምንድነው በዛ ሀገር እነሱን ብቻ የሚያስጨንቀው? የተነካካውን ክብርና ለማመለስ የተነካካ ሲል አልተከበረም አልጠፉም፣ ግን በአገር ቆስሏል። ኢትዮጵያ አንድነት ኢትዮጵያ የሚለው የአማራ ሩሊንግ ክላስ ለሩሊንግ ክላስ ነው በሆላ አማራ ኢትዮጵያ ሳትስፋይድ ይሆናሉ። ያም የቆሰለው በደርግ አብዮት ቆስሏል። የነፍጠኛው ክብርና ዜጋ ደጃዝማች እንተኔ ራስ እንተሌ የገዳይ ዘር ጋላን ያቃናው አሩሲን ያቃልናው ያጨደው ገዳይ ዘፈኑ እንኳን ሲዘፈን ገዳይ murder is considered as a heroism. Destroy the human life. Why? God created all እግዚአብሔር የፈጠረው ህይወት እግዚአብሔር ነው መስሎ እና ያንን ቁስላቸውን ለመጠገን ነው አንድነትና ምሎ ያቺ ቆሰለችዋን በደርግ ቆስላለች። በህዝባዊ ወያኔ ሓርነት ትግራይ የነፍጠኛው እንትን ቆስሏል። ከበላይ ሱፐር ስትራክቸሩ ላይ ኢኮኖሚካሊ ዘሴም the land belongs to them. The bureaucracy is still in their hands. The language is still there, glorified. We don't have hatred for Amharic. Amharic is a beautiful language. ያደገ ቋንቋ ነው። በአንተ ላይ ኢምፖርትድ ባይሆን አንድ የአፍሪካ ህዝብ ቋንቋ ነው። ያስጠላ ነገር የለውም። ይኸው እየተነጋገርንበት ነው። I have no hatred for it. I'm proud of it. Very rich ነው። ግን ችግሩ በሌላ ላይ ኢምፖርትድ መሆን የለበትም። የሁለት ሳይድ ተገዶ አማርኛ መናገር የለበትም። ኦቦይዶ እስቲ ኢትዮጵያ የሚለው ስም ለዛሬዋ ኢትዮጵያ ብቻ መጠሪያ እንዴት እንደዋለ የሚነግሩን አለ? አሁን ነፍሳቸውን ማርና ሞቷል። በአዲስ አበባ ዩኒቨርሲቲ ለብዙ ዘመን በምርምርና በፕሮፌሰርነት ነው ታደሰ ታምራት ፕሮፌሰር ታደሰ ታምራት ጥር 1974 ዓመት በምጽዋ ሲምፖዚየም ላይ ምጽዋ ሲምፖዚየም የሚባለው ደርግ ምጽዋን ብቻ ለኤርትራን ቢያጡ እንትኑን ምጽዋን ወደቦች የባህር በር ኢትዮጵያ እንዳታጣ የምታጣ ምን ነገር አይነት ነገር ነበረ እና ምጽዋን የአፋር ክልል ነው ልዩ ገጽ ምናምን ብሎ እንደ ምጽዋን አሰብን እንደ ተለያየ እንትን ለማለት እንቀባጥሮ ነበረ። ደርግም ፕሮፌሰር ታደሰ ታምራት ኢትዮጵያ የተባለው መጠሪያ ስም በመጀመሪያ የተገኘው ከግሪኮች ነው። ስሙን ለመጀመሪያ ጊዜ የተጠቀሙበት የግሪክ ደራሲያን ኢትዮጵያ ሲሉ ከግብጽ በስተደቡብ ያለውን የጥቁሮች አገር በሙሉ ማለታቸው ነበር። በተለይም በአባይ ሸለቆና በቀይ ባህር መካከል ያለውን አገር በሙሉ በዚህ ስም ነበር የሚጠሩት። ይሁን እንጂ ከጊዜ ወደ ጊዜ ይህ ስም ትርጉሙ እየጠበቀ
የኛ ኢትዮጵያ ብቻ የሚያመለክት እየሆነ ሄደ ይላሉ። ኢማጂን he did not deny የኢትዮጵያ ጥናት ማህበር ውስጥ አለ ይሄ ነገር አሁን በኮፒውም አለኝ እኔ እናለ ነው ማነባው ያለሁት ይሁን እንጂ ከጊዜ ወደ ጊዜ እየሰም ኢትዮጵያ ምሮናል ትርጉሙ እየተጠበቀ የኛ ኢትዮጵያ ብቻ የሚያመለክት እየሆነ ሄደ እንዲያውም ኢትዮጵያ የሚለው ቃል ሀበሻት ወይም ሀበሽ ለተባለው ስም እንደ ትርጉም እየሆነ መቅረብ ጀመረ መጽሐፍ ቅዱስ ከዕብራይስጥ ወደ ግሪክኛ በሚተረጎምበት ጊዜ ከጥንት ጀምሮ ኩሽ የሚባለው ህዝብ ኢትዮጵያ አሉት እንደታወቀውም ሀበሻ ኩሽ የሚባለው የኛ የኢትዮጵያ ህዝብ መሆኑ ነው ይህም ቀደም ሲል በኢትዮጵያ በሰሜን ምስራቅ አፍሪካ ሰፍሎ ይኖር የነበረ ነው ይላል የሚሉትም እያደረኛ ሀገር ብቻ መጠሪያ የሆነው ኋላ ነው ይላሉ ሮላንድ ዌመር ዊሊያም አንደርሰን and Andrew Wheeler Day of Devastation Day of Contentment the history of the Sudanese church across 2000 years ከሙሉ መጽሐፋቸው እንደዚህ ብሏል the Testament was translated for the time into Greek around 300 BC in Alexandria ማለት የዛሬው ኢጂፕት ከአሌክሳንድሪያ የሚባል ነገር ነው the translators rendered the word Hebrew Kush the Greek word Ethiopia a term that ancient Greeks used for any country to the south of their known world Ethiopia which comes from the word Ethiopia's black face imagine the geographical territory of where this Ethiopia or black face የተባለው የት እንደሆነ ነበር Greekos to their south man black face was therefore a very imprecise term incorrect term ማለት ነው that would be applied to all Africa as it was known then and even to India some Greek historians thought that Africa and India really were one and joined together somewhere in the far south to form one continent so when the Greek Bible translation the Septuagint ማለት በሰባ ሰዎች የተተረጎመው አይደለም በግሪክ ቋንቋ Septuagint all the መጀመሪያም ባይብል የተረጎሙት ሰባ ሰዎች ስለሆኑ the Septuagint ማለት ሰባ ሰዎች ማለት ነው as it was called after the 70 translators ማለት ነው who allegedly participated in the translation process used the word Ethiopia it was a ከዛ ከSeptuagint translation በፊት ኢትዮጵያ ምን ወርድ አልነበረም ኢትዮጵያ ማለት Ethiopia's black face ወይም ሳንባ ሀበሻ ማለት ምን ማለት ነው ቦይደው ማለት ሀበሻ የሚለው ስም ትርጉሙ ምንድነው ሀበሽ ማለት አረብኛ ቋንቋ ነው ሀበሽ ማለት የተዳቀለ ማለት ነው አሁን ሱዳን ተሰደ ምን አባላክ ተቻለ መግኑን ሀበሽ ማለት እብድ ነው የምትባለው እብድ ሀበሻ ማለት ነው አረብኛ ነው ያም ምንድነው ከነሱ የሴሜቲክ ሆኑ የተወሰኑ ነጋዴዎች ሄደው በሃይላንድ ክርስቲያን ኢትዮጵያ በሚባለው ዛሬ በአጎ ምድር በኩሽ ምድር በኤሮቦች ምድር ኤሮብ ማለት እዚህ በሰሜን አሁን ኤርትራና ኢትዮጵያ የሚጣሉበት ምድር ማለት ነው ኤሮቦች የሚኖሩ እሳው አይነት እንትኖኛቸው ኩሽቲክ ሀማቲክ ሆኑ እንደ ኦሮሞ እንደ አፋር እንደ ሀዲያ እንደ ሌላም እንደ ወላይታ እንደ አጎ ያሉት ጎኝ ናቸው እንደውም የአጎ ዘሮች ናቸው እና ከዛ ተጋቡ ወደ ተዳቀለ ህዝብ ተፈጠረ ሀበሽ የሚለው ነገር አቢስ ከመሎም ጋር ይቀራረብ ይችላል የሚለው አሉ ሀበሻ ማለት የተዳቀለ ማለት ነው ያንን የሚቀበለው በአረብኛ ቋንቋ ተሰጣቸው ሲም የሚቀበሉት አረብ አይደለንም ጥቁርም አይደለንም አንኛ ሳትፋይድ ይላሉ because they are not considered as black ሀበሻነን ያ ከነጩ ከአረቡ ያለ አልበለጠ ጥላቻ ነው ያላቸው እና ያንን ከሴቭ ያደርጋቸዋል it's a saving ነው ራሳቸውን ያድናል ከጥቁር ከነጭ ደግሞ ነጭ እንዳሉ ቆዳቸው ለጣይ ስለማይል ነጭ ነው ሊሉ ስለዚህ ሀበሽ የሚለው ነገር they will be comforted in that name how did it come into being by brainwashing through century nothing else it is an insulting name in the first place ራሳቸውን ቢያውቁት ግን እያደረ ይሰተም እያደረ ሲል ወደ እውነት እንደሚለወጥ በዚህ ነው እንትን ያሉት ሀበሻ ማለት እንደውም ሀበሻዎች ሀበሻን የሚተቀበሉት ከጥቁርና ከነጭ ራሳቸውን ለመለየት ነው ጥቁርም አይደለም the first place even Abyssinia ሀበሽ የሚለው ነገር ራሱ አንደኛ ከጥቁርነት ነፃ ያወጣል ሁለተኛ አፍሪካዊነትን ያስክዳል ሶስተኛ የትድብትም ነው ሌላ ወገን የሰጠ ትርጉሙንም ጠንቅቀ የማታውቀው ነው ሌላ ደግሞ ሀበሻ የሚለው ነገር ኦሮሞን ሀዲያን ሽናሻን አጎን ወላይታን ሶማሌውን ቤኒሻንጉልን ህዝብ አጠቃልለም because they are not Habashas they don't accept this name they don't even know it ስለዚህ አንደኛ እነሱን ሱፐርማሲ ሁለተኛ denial of African identity እና in between this ያሉ ሰዎችን ለማለፍ በስድብም የመጣ አጣሪ ያምነው ተቀብሎ ያንን ግሎሪፋይ አድርጎታል ያ
የመላው የኢትዮጵያ ሩሊንግ ክላስ ፊሎሶፊ ነው። ሌላ ደግሞ ኦሮሞ ጋላ ማለት ሃይማኖት የሌለው ከባህር ማዶ የመጣ አገር የሌለው ሃይማኖት የሌለው ጨካኝ ብሎ ቁጭ አድርጎታል። ጨካኙን ጨካኙ ማን እንደሆነ ታሪክ አስረድቶታል። ማን ማንን እንደፈጀ፣ ማን ማንን አገር እንደቀማ፣ ማን ማንን ባህል እንደወረረ፣ ማን ማንን መቃብር እንዳረሰ፣ ማን ማንን በትውልዱና በሁመናው በተፈጥሮ አምላክ በፈጠረው ስሙ እንኳን እንዲያስር ስሙን ተገዶ እንዲቀይር እንዳደረገ ያንን ግፈኛና በደለኛውን ማን እንደሆነ ትንብለናል። I'm not saying that all the Maharaj responsible for that ruling class ማለት ነው። ሚኒሊክ በህዝቦች ላይ ወንጀል መፈጸሙን እነዚህ ወገኖች በሚገባ ያውቁታል። ነገር ግን ያንን ወንጀል ለመካድ ይሞክራሉ። መካድ ብቻ አይደለም፣ ለነዚያ ከህዝቦች አንፃር ለተፈጸሙ ወንጀሎች ማረጋገጫ ለመስጠት ሲሞከር ይታያል። ያ ብቻም ሳይሆን ለነዚያ ግፎች ጥሩ ስም የመስጠት ዝንባሌ ያለ። እዚህ ጋር መጠየቅ የፈለኩት እነዚህ ወገኖች ለምንድነው ከሚኒሊክ ወንጀል ጋር የሚቸገሩት? አንደኛ የሴንስ ኦፍ ቢሎንጊንግነስ ነው። ለምሳሌ the weak part of society sometimes they identify themselves with a megalomania ወይም ደግሞ የታላቅነት ችግር አለባቸው። ምንድነው አንድ ያልነበረውን ታሪክ 3000 ዘመን የኖረች አገራችን ፊክቲሽስ የሆነ ታሪክ ካባለስ ትሄዳለ። ያ ራሱ ዲዚዝ ነው፣ ህመም ነው፣ ፓቶሎጂክ ላይንግ የሮማን ብራሚን ይገዛ ነበር ብዬ ዝም ብል የመጋሎማኒያ ወይም ደግሞ ህመም አለብኝ። ኦኬ 3000 ዘመን ነው ያለው ብዬ ባለነ ማስረጃ ባልተደገፈ በሽታ ተላክቼ ቢሆን it is a kind of pathologic lying and it's a disease megalomania ታላቅነትን እንትን ማድረግ አይነት ነገር ነው። يتدبروا كما مزمل كنغري تلو هي واقوتو عبد الله غنمو هي بارو تمسا هي نموكسو كنجار ربغدا هيورين يوسيد غيسو Babureen loe dagees dargaggoon haakee dageessoo shamarran ililbee dagees Shambaataa dubbadhu Walaayitaa dubbadhu Hadiyaa dubbadhu Sidaamaa dubbadhu madaa garaa keessaa Harari dubbadhu Guraagee dubbadhu Orkobbaa dubbadhu Somaalee dubbadhu madaa garaa keessaa Ilma namaa jechuun maalii kaan isaa Yoonaasuun qabaannee xiqqoonnee keessaa Eessaan narraa rafaa Eessaan narraa ciisaa Harrallee ilmi isaa nurratti beeksisaa Addunyaan beektu seenaan dubbattu History Africa Milik bineensa ከዚሁ ጋር በተያያዘው ቦይደው ተስፋዬ ገብረአብ በተለያዩ ስራዎቹ ስለ ኦሮሞ የሚያነሳ መሆኑ ይታወቃል። በዚህም የቡርቃ ዝምታ መጽሐፉ ላይ አንድ ወይም ሁለት ገጽ ሀተታ ተፈጽመው የነበረውን የሀበሾች ግፍ በኦሮሞ ህዝብ ያሳደረውን ስሜት አንስቶ ጽፎ ነበር። ነገር ግን ተስፋዬ ስለ ኦሮሞ የጻፈው እዚህ ጋር የኔ ጥያቄ ማለት ነው ኦሮሞ ስለ ራሱ ከሚያውቀው ጋር ሲስተያይ ትንሽ ነውና እነዚህ ወገኖች ኦሮሞ ላይ የደረሰውን ግፍ ከማን ለመደበቅ ነው እንደዚህ የሚቸገሩት? Any criminal denies the crime he or she committed. It's a self-defense, fear
fear of truth and justice እና ከወንጀል ጋርም ተደብቆ ለመኖር ነው ማንኛውም ገዳይ ገደልኩ አይልም እስከ መጨረሻ ድረስ ቢበዛ ባልሞት ተጋዳይ ስለዚህ የሚክዱት ያኖሌን ተስፋዬ ገብረአብ ጻፈው ምንም አይነት ከመጣ አንስቶ የጻፈው ነገር የለም በሁለት መንግስት ውስጥ የተገነዘበው ነገር አለ በኃይለ ሥላሴ መንግስት በደርግ መንግስት በወያኔ መንግስት ሶስት መንግስት በያልሳንም ልጅውን እንጂ በመጠኑ አይቶታል እና ያጣው እነዚህ የሚክዱ ነገሮች የማንኛውም it is a pattern of any criminal to deny the crime they committed እና ይሄን ብሎ ነው ይሄን ገደል ዘረፍን ድሮቹ ይሻላሉ ያቀና ነው ሀገር ይላሉ the land we colonized the people we defeated the people we killed የቀድሞ the Amara ruling class they were much better because they were crude and the truth they feel proud of killing conquering truth deny ያደርጋሉ ተስፋዬ ገብረአብ ጻፈው ጽሁፍ እንደውም አጭርና ያስተጋነነ አንደኛ እነዛ የሚከራከሩት የተስፋዬን ኃይል በኦሮሞ ህዝብ ማከላል ነው ተስፋዬ በደርግ ዘመን በኦሮሞ ላይ ደርሶን አይታል አካባቢ ኖሯል በአዳ አካባቢ በቦሾፍቱ ፎልዶ ኖሮ በደንብ ያቃል በኦሮሞ ላይ የተደረሰው እኔ ግድማቴ እጁ ተቆጣል ግቡ አምጥቶ አንድ ሰንጋ ስላጎደለ why do I create such a that did not happen to my grandfather why to benefit what somebody gives me money to pay me back or to compensate me no I'm just telling you my pain I'm telling you that I'm a generation of the victims you know ያስም ያኖለም የጨለንቆምስ ያለቀው ትውልድ እኮ አለ አቱ ቅድማቱን ያጣ የጨለንቆስ በከዛ ተብተው በአንድ ኮፕቲክ ኦርቶዶክስ ህዝብ ሃይማኖት በተቀበለ ማካል ቆጡ ተብሎ ይጠራሉ እስካድረስ ወደ 5 አውራጃ በመሐከላቸው በማቁበት ምድር እነዚህ ነው ተጠይቃቸው ግማሹ ኦርቶዶክስ ነው ግማሹ ዝም ብሎ እስላሞች ናቸው ግማሹ ካቶሊክ ነው እንደ ጣው ነው አቲማል ቆጡ ዋናው ቆጡ እዚህ የሚኖሩት ኮዮች ሀረዎች ክዮች አቦኖች ዩርቆች እንደዚህ ናቸውና ከጅል ለምን ነው እነሱ ቆጡ ብሎ አመጣቸው ከሄዳ ሀገር ከቆጡ ሀገር nobody told him even they were from Harar ያ እዚህ አይነት ዲስሎኬሽን አለ ኢሉባቦር በመሬት ዞታ ተርቼ ነበር በጮን ገዳም ይባላል ለበጮን እኔ ማቀው በሸዋ ውስጥ ቀድሞ በቀስማ ተራል በሸዋ በተራጃ በትልቦሎ አካባቢ በባንቱ አካባቢ በቶሌ በአዋሽ አካባቢ በሰርቢ አካባቢ ስኮሊሶ ከተማ ድረስ ያለው በጮ በዳው በቡሳ አካባቢ ያለው ህዝብ ነው ማቀው እዚህ ሸዋ ኢሉባቦር ሲል በጮን ብሎ ብቻሉ በበጮ ቃል ገበሬ ማበር አጋጣሚ ዛካሪ ስለሳቸው ማለት በጮ እኔ አከሚት በጮ ታዲያ እንዴት ሆናችሁ በጮ ሆናችሁ ድሮ መሬቶቹን ሲወስዱብን ነፍጠኞች አምጥተው እዚህ ያሰፈሯቸው ማን ራስ ተሰማናሉ እንዴት ራስ ተሰማ ለምን እናንተን አመጣችሁ እዛ ያለው መሬት ለራሳቸው ጋሻ ጃግሪ ለጦር ተከታዮቻቸው ስለሰጡ እንደ ሚሊሻ ትዋጉልኛላችሁ ብሎ አሽከሪዘው አመጡ እዚህ ላይ ያፈስሱን ከዛ በኋላ ልጅን ሳመጣ ጎዳችን ስንመጣ ሌላው ሊጠይቀን መጥቶ እዚህ ቀርቶ በዛም ቦታ ተፈራውን እንትናልና እንዳውም የበቾ ወረዳ አሉ በነገራችን ላይ እዛ አካባቢ ያለውትን የኦሮሞንስ በተወላጅ ሆነ በኢሉ አባቦር ኢቪክስ አርጓቸው ኦኬ ከዛ ነቀሏቸው ከዛ ፈጀት እና ከሷ የመጡትን የራስ ናዶ ሰፈርተኞች ተብሎ የራስ ተሰማናዶ አባ ውቃው የሚባሉ ራስ ንጉስ ኢያሱ ልጅ ኢያሱ ጊዜ በሬጀንትነት አስተዳድሯል ጎሬንም ኢትዮጵያውና ከተማ ነው ብሎ እንትን ብሎ መቆጣት አሁን ያለውን ተካልኝ ገዳሙ የጻፈውን ጽሁፍ the Republicans on the throne የሚለውን አንብ ስለዚህ መሃል ሀገር የነበረው የቱለማ ኦሮሞ ከመጨፍጨፍና ከመዘረፍ ባሻገር መፈናቀልም እጣ ፋንታው ነበር ማለት ነው የቱለማ ህዝብ the first victim to fall into the hands of the brutal Abyssinian ruling fascist regime black fascism የጥቁር ፋሽዝም የጥቁር የዘር አጥፊ መንግስት የምንልክ የሳለ ስላሴ እነዚህ ፋሽስታዊ የጥቁር ፋሽስት ስርዓቶች እየተመሰረቱ በሚካሄዱበት ጊዜ የመጀመሪያ ቪክቲም የራያ የወሎ የሸዋ ነው የቱለማ ህዝብ ነው እና የቱለማ ህዝብ ዝርዝዩ የሚያደርገው ከፈጁ በኋላ ምድሩን በሙሉ ለምሳሌ የመሬት ስርዓት ላይ ጋር የሚሄድ ነገር ነው የመሬት ስርዓት የሙሉ ግብር